ስለ ቼ ጉቬራ የማታውቁት እውነተኛ ሙሉ ታሪክ። ያንን ፎቶ ሁላችንም እናውቀዋለን። በቲሸርቶች ላይ ታትሞ፣ በግድያ ፖስተሮች ላይ ተሰቅሎ፣ በአብዮት መዝሙሮች ውስጥ ተወድሶ ዓለም እርሱን የነጻነት ምልክት አድርጋ ትዘምርለታለች። ለብዙዎች እርሱ የድሆች ጠበቃ፣ የፍትሕ ተምሳሌት ነው። ግን እውነታው ይህ ብቻ ነውን? ከዚህ ታዋቂ ምስል በስተጀርባ ያለው ሰው ማን ነው? በእጁ መጽሐፍ ሳይሆን ጠመንጃ፣ በልቡ ምሕረት ሳይሆን የበቀል እሳት የነበረው ሰው። አንዳንዶች ቅዱሱ ቼ ይሉታል፣ ሌሎች ደግሞ ጨካኙ የካሪቢያን ነፍሰ ገዳይ ብለው ይጠሩታል። ዛሬ ታሪክ ደብቆ ያቆያቸውን የቼ ጉቬራን ጨለማ ገጾች እንገልጣለን። ከምክርና ዶክተርነት ወደ አብዮተኝነት፣ ከአብዮተኝነት ወደ ቀዝቃዛ ነፍሰ ገዳይነት የተቀየረበትን እና በመጨረሻም በአሳዛኝ ሁኔታ የተገደለበትን የማታውቁትን ታሪክ እንመለከታለን። ይህ ስለ ቼ ጉቬራ እውነተኛው ታሪክ ነው። ስሙ ቼ አልነበረም። ትክክለኛው ስሙ ኤርኔስቶ ጉቬራ ይባላል። የተወለደው በጫካ ውስጥ ሳይሆን በአርጀንቲና ባለጸጋ ቤተሰብ ውስጥ ነው። የሚገርመው ነገር ዓለምን በጉልበት ያንቀጠቀጠው ይህ ሰው በልጅነቱ በከባድ የአስም በሽታ የሚሰቃይ ደካማ ልጅ ነበር። ነገር ግን ሕይወቱ የተቀየረው በ23 ዓመቱ ያደረገው አንድ ጉዞ ነው። በሞተር ሳይክል በመላ ላቲን አሜሪካ ያደረገው ጉዞ አይኖቹን ከፈተ። የምክርና ተማሪ የነበረው ኤርኔስቶ በለምለም መሬት ላይ የሚራቡ ድሆችን ተመለከተ። የሥጋ ደዌ ታካሚዎችን ስቃይ አየ። ያኔ አንድ ውሳኔ ላይ ደረሰ። የሰውን ልጅ ሕመም በመድኃኒትና በመርፌ ማዳን አይቻልም፣ መድኃኒቱ ጭየት ነው ብሎ አመነ። የምክርና ባለሙያው ኤርኔስቶ ሞተ። አብዮተኛው ቼ ተወለደ። ዕድል ወይም ዕጣ ፈንታ ሜክሲኮ ውስጥ ከፊደል ካስትሮ ጋር አገናኘው። እብደት የሚመስል ዕቅድ ነበራቸው። በትንሽ ጀልባ ተሳፍረው የኩባን መንግሥት ለመገልበጥ ተጓዙ። ሲደርሱ ያለቀላቸው መስሎ ነበር። ከ82 ተዋጊዎች ውስጥ የተረፉት ከ20 አይበልጡም ነበር። ወደ ሴራ ማይስትራ ተራሮች ሸሹ። በዛ ጨለማ ጫካ ውስጥ ቼ ጉቬራ ውስጥ የነበረው ጨካኝ ማንነት መውጣት ጀመረ። አንድ ጊዜ ከጓደኞቹ አንዱ ኻዲ መሆኑ ተጠረጠ። ሌሎች ምን እናደርግ ብለው ሲያቃምሙ ቼ ጉቬራ ሽጉጡን መዘዘና የዛን ሰው ጭንቅላት በጥይት ብሎ በሰከንዶች ውስጥ ገደለው። ለዚህም ድርጊቱ ለአባቱ በጻፈው ደብዳቤ ላይ እንዲህ አለ: አባዬ መግደል እንደምወድ የተረዳሁት ያኔ ነው። ይህ ነበር ለድል ያበቃቸው ጨካኔ። ዕቃአ 955 አካዳሚ ሃቫናን ተቆጣጠሩ። ዓለም አጨበጨበተች። ግን የደም ጎርዱ ገና መጀመሩ ነበር። ይህ አብዛኛው የቼ አድናቂዎች መስማት የማይወዱት እውነት ነው። አብዮቱ እንዳሸነፈ ቼ ጉቬራ የላካባኒያ ወህኒ ቤት አዛዥ ተደረገ። ሥራው አንድ ነበር፤ ቀድሞ ባለሥልጣናትና የአብዮቱን ተቋማቶች ማጽዳት። እዚህ ቦታ ላይ ፍርድ ቤት አልነበረም፣ ማስረጃ አያስፈልግም ነበር። ቼ ጉቬራ በራሱ አንደበት እንደተናገረው ለሰው ለመረሸን ማስረጃ አያስፈልገኝም፣ መገደል እንዳለበት ማመኔ ብቻ በቂ ነው ይል ነበር። በመቶዎች ምናልባትም በሺዎች የሚቆጠሩ ሰዎች ያለ ፍርድ ተረሸኑ። ቼ ጉቬራ ራሱ በመስኮቱ ላይ ሆኖ ሲጋራውን እያጨሸነ ሰዎች ሲረሸኑ መመልከት ያስደስተው ነበር ያለ ታሪክ ድርሳቶች ይመሰክራሉ። ይህ የነጻነት ታጋሊ ወደ ቀዝቃዛ ገዳይነት ተቀይሮ ነበር። እርሱ ለፍቅር ሳይሆን ለጥላቻ ቅርብ ነበር። አብዮተኛ ማለት ቀዝቃዛ መግደሊያ መሺን መሆን አለበት ያለው ለዚህ ነው። ግን ስልጣን ላይ መቀመጥ አልቻለም። ሚኒስትር ሆኖ ቢሮ ውስጥ ወረቀት መፈረም የቼ ጉቬራ ተፈጥሮ አልነበረም። ደሙ የሚፈልደው ባሩድ ነው። ቤተሰቡን፣ ልጆቹን፣ ስልጣኑን ትቶ ጠፋ። መጀመሪያ ወደ ኮንጎ፣ ከዚያ ወደ ቦሊቪያ። በግን ቦሊቪያ የእርሱ መቃብር ሆነች። ያሰበው ሕዝባዊ ዓመፅ አልተሳካም። የአሜሪካ ሲአይኤ አድኖ ሊይዘው ቆርጦ ተነሳ። በቦሊቪያ ጫካዎች ውስጥ ብቻውን ቀረ። የሚተማመናቸው የገበሬዎች ድጋፍ አልነበረም። ታመመ፣ ሃባ፣ ተከዳ። ጥቅምት 8 1967 ያ ሁሉ ጉልበትና እብሪት አከተ። ቆስሎ፣ ፀጉሩ አድጎ፣ ልብሱ ተበላሽቶ በቦሊቪያ ወታደሮች እጅ ተቆጠበ። መጨረሻዋ ሰዓት
ማሪዮ ቴራን የተባለ ወታደር ሊገድለው ወደ ክፍል ሲገባ ቼ ጉዌቬራ በፍርሃት አልተነቀጠቀም። አይኖቹን አፍጥጦ እንዲህ አለ፣ ትኩስ ፈራይ፣ የምትገድለው ጠራ ሰው ነው። ሹት ካወርድ ዩ አር ኦንሊ ጎይንግ ቱ ኪል ኤ ማን። የጥይት ድምፅ አስተጋባ። ቼ ጉዌቬራ ወደቀ። ግን ታሪኩ እዚህ ላይ አላበቃም። እንዲያውም እውነተኛው የቼ ጉዌቬራ አያዎ እዚህ ይጀምራል። ካፒታሊዝምን ሊያጠፋ የተነሳው ሰው ዛሬ ካፒታሊዝሙ ትልቁ መሸጫ ሆኗል። የእርሱ ፎቶ በቢሊዮን ዶላር የሚቆጠር ትርፍ ያስገኛል። እንግዲህ ፍርዱ ለእናንተ ነው። ቼ ጉዌቬራ ማን ነው? ለድሆች የሞተ ጀግና ወይስ በደም የጨቀበቀ ጨካኝ ገዳይ? መልሱ በለበሳችሁት ቲሸርትና በምታነቡት ታሪክ መካከል ተደብቋል።